ያው እንግዲህ ባለፈው ሳምንት እናስታውሳለን ብሩክ ከአጎቱ ጋር ከአቶ ጌታውን ጋር እዚህ ስቱዲዮአችን ተገኝቶ ወላጅ እናቱን መሰረት ይፈልጋት ነበረ ወይ ፈልጋቸው ነበረ። ምናልባት እንግዲህ ባለፈው ሳምንት ፕሮግራሙን ላልተከታተሉ ሰዎች ፕሮግራሙ ምን ይመስል ነበር ብለን በጥቂቱ እናስታውሳለን። ከዛ በፊት ግን ብሩክ እንኳን ደህና መጣህ በድጋሚ። እንዴት ነህ? ሁሉ አማን ነው? መልካም። ስለዚህ እንግዲህ ብሩኬን እንኳን ደህና መጣህ ካልነው በኋላ ባሳለፍነው ሳምንት ያደረግነውን ቆይታ በጣም ባጭሩ ተመልክተን እንመለስ። ባለታሪኮቻችን የመጡት ከሞጆ ነው። አቶ ጌታውን ዘለቀ አጎት ናቸው። ልጅ ብሩክ ካሳሁን ነው። የሚፈልጉት እናት ወይዘሮ መሰረት አበራ ናቸው። እንግዲህ የብሩክ እናት ማለት ነው። እናትና ልጅ በድሬዳዋ በ1988 ዓመተ ምህረት ነሐሴ ምናምን ላይ ነው የተገናኙ የተወለደው። እሱ አባቱ እንደተወለደ ከ3 ወር ነው ከ2 ወር በኋላ አረፈና አያቱ ጋር ነበር የነበረው። ቤት ሲያመው ከተከራየበት አወጣ ነውና አባቱ ቤት ነበር የተወለደው የነበረው። እሱኛው አያትየው ቤት ማለት አያቱ ቤት እዛ ነበር እንትን የነበረው። እዛ ያለ አልተመቻትም መሰል እሷም እሱ ካረፈ በኋላ አልፈልግም ምናምን ስትል ድሬዳዋ ቦታ ለብቻ ቤት ተከራየውላትና እሱን ይዛ ለብቻው ተቀመጠች። እሷ እዛው እየረዳናት ሲያስቀምጠናት በመሃል የኛ አባት ይሞታል። እዚህ ሞጆ እንመጣለን ለቀብርና ቀብረን ሄደን ለ80ው ላይ እኔም እሄዳለሁ ትለንና እሺ ብለናት ለ80ው ስንመጣ አብረን ይዘናት እንመጣለን። ስንመጣ የሱ ልብስ ነው እሷ በሻንጣ ያዘችው። እሱ ይዛኔ ምን ያህል ጊዜ ሆኗል ማለት? አመት ለልደቱ አመት ከ2 ወር ምናምን አካባቢ ነው። ልደቱ እንደዛው አክብሬለት እንትን እንዳለ የአባቴ 80 ደረሰና ስንመጣ እኔም እሄዳለሁ ስትል እሺ ብለናት ይዘናት መጣ። የሱ ልጅ ሻንጣ ላይ ከይዛለች። ሻንጣው ላይ የሱ ልብስ ብቻ ነበር የነበረው። አመጣችው በቤት ገባን እንትን እንዳለን አደረች። በነጋታው ጠዋት ወጣች። ከዛ በኋላ የት እንዳለች ምን አናውቅም። ተመልሰን ይሄንን ጉዳያችንን ጨርሰን እኔ ስመለስ ወደ ድሬዳዋ ብንፈልግ የለችም። ድሬዳዋ ላይ የለችም፣ ምንም የለችም። በቃ ከዛ በኋላ የት እንዳለች አናውቅም። እናቴ ነች ያሳደገችው። እኔ ምንም ጎሎብኝ አላደኩኝም። ማለትም አያቴ እንጃ እናት ለልጇ ከምትሆኑ በላይ ነው ለኔ ሆና ያሳደገችኝ። ስለ እናት ፍቅር እኔ አጥቼ አላውቅም። በድሮ ህፃን ያለው ፎቶ እናትህ ነች ምናምን ሲሉኝ ያለኔ እናቴና በቃት እናቴ እዚህ አይደለች እንዴ ብዬ ነው የምለው። ነገሮች ግን እየተለወጡ አንድ ድሜ እየገፋ ሁሉ ነገር እየለየው ስመጣ